ባገባ ብደግስ ማለት ነው። አልደግስም እንጂ ብደግስ በሽሮ ነው የምደግሰው። ጭራሽ አላገባም ብሏል። ቢያገባ ራሱ በሽሮ ነው። በቃ እያዳሜ ገሶ ብላ ተብላል። እንግዲህ የተቀደሰ ገና መስገና። ሰላም ሰላም፣ እንዴት ናችሁ? ይሄ ሬድ ማክስ የዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ይሄ እንግዲህ ዛሬ የመጀመሪያው የዩቲዩብ ቪዲዮአችን ነው። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። አባዬ ያገባለሁ የኔ ልጅ ለነፍሴ ነው የደረስክልኝ። አግብተው ሰድልኝ እቺ ልጅ እዚህ ቤት ድርሽ ልጠይቁኝ እንኳን እንዳመጡ። እኔ በዚህ እድሜ ፔንሲዮን ለፔንሲዮን እኮ ሰለቸኝ እኮ ያለ እናት አሳድጊያለሁ እስከዛሬ። ካሁን በኋላ ግን በቃኝ፣ በቃ አግብተው ሰድልኝ እያልኩ። ጋሽ ስለምንድን ነው የሚያወሩት እንዴ? አግባት እያልኩ ነው እኔ። ሽማግሌው ሁላ እንዳለ የ15 ብር ካርድ ከላክ ይበቃኛል። ጥሎሽ ሁላ እንዳጥል ቤተ ወስደ ጣልልኝ ስትፈልግ እሷ። ጋሽ እኔ እኮ ለትዳር አቅም እኮ የሚሆን ምንም አቅም የለኝም እንዴ። ምን ችግር አለው? አቅም ትዳር እኮ በረከት ነው። በዛ ላይ እኔ እንተጋገዛለን። ይገርማል። እኔ ከሷ እናት ጋር ስጋባ 1 ሳንቲም አልነበረኝ። ለረጅም ጊዜ ምን እንደምንበላ ታውቃለህ? ሳምቡሳ ገዝተን እኔ ቅርፊቱ እሷ ምስሩን ነበር የምንበላው። ዛሬ ግን ያ ሁሉ አልፎ ብቻዬን 1 ሳምቡሳ ለመብላት በቅቻለሁ። እንዴት? እሷ ስለሞተች ማለት ነው እናትየዋ። አታስብ፣ እቺን በቅርቡ አፈር ልናለብሳት እንችላለን እያልኩ ነው። ምን እያልከው ነው አባዬ? ትሰማኛለህ? እቺ ልጅ እኔ 2007 ላይ በ75 ብር ደሞዝ የፈለገችውን አብልቼ አጠጥቼ አልብሼ ነው ያሳደኩት። አዝዬ መሬት አልነካትም። እቺ ልጅ ጁስ ነው ስትጠጥ ውሃ ጠጥታ አታውቅም። የምትታጠበው ላኩ ባምቡ ውሃ ነበረ እኮ እቺ ልጅ። ኧረ አባዬ ተው፣ አንዴ ስልክ ላውራ። እሺ አንተ ዝም ብለህ ሰርጉን ደግስ በቃ። ከዛ መልሱን ያዘው፣ ቅልቅሉን ትደግስበታል። እንተጋገዛለን ጥቅም ወይ ጋር ስለሆነ ይላል። እሺ ግን እኮ ይሄን ያልከው ከሷ ጋር አልተግባባንም እንዴ? መጀመሪያ አግባት፣ ከዛ አግባባት፣ ከዛ በፍቅር ግደላት። እንዴት ይጠፋል? ወንድ ልጅ አይደለ እንዴ አንተ? እሺ ጋሽ ትዳራችን ቢፈርስስ? አይፈርስም። ምን እያለው መርቃችኋለሁ። ይኸውላችሁ ተዋደዱ፣ ተፋቀሩ፣ ውለዱ፣ ክበዱ፣ በልጆቻችሁ ተከበሩ፣ አንድ ላይ ብሉ፣ አንድ ላይ ሩ፣ ተፋቀሩ። ከዚህ በላይ መርቃት አለ? አረ ምንም የለም። ታዲያ መቼ ላግባት? በፈለክበት ቀን አግባት። ከፈለክ ማለት አጥበ ጨምቃ አስጥታ አግባት። እምቢ ካለች ጠልዝ አግባት። እኔ ግን ቅድሚያ ምን ታረግላታለህ? ቀለበት ታረግላታለህ በቅርብ ማለት። ታዲያ መቼ ላርግላት? ጋሽ ዛሬ ነው። ይኸውልህ ቀለበት አይደለም ዘለበት፣ ሰንሰለት አርግላትና እዚህ ቤት ብቻ ድርሽ እንዳትልብኝ። ደግሞ ቶሎ አስራግ። ምንድነው የለህም እንደ አስረግላት? ጋሽ አለኝ። ታዲያ አስቋጥር እንጂ ቶሎ ምንድነው መጥ አጂ የሚገርም ሰው ነው ያመጣችሁ። ምርጫ ታውቂበታለሽ በእውነት የኔ ልጅ። በእኔ ወጥተሽ ነው። ይሄ ደግሞ ጭራሽ በቃ ምንድነው ጥሎሽ ምናምን አያስፈልግም፣ ቤት ወስደ ጣላት ነው ያለው። አሪፍ ነው። ሽማግሌ ምናምን መላክ አያስፈልግም። በቃ የ15 ብር ካርድ ከላክ በቂ ነው። ሄሎ አው ባለራይድ መጣው ዛሬማ ሊሰራ ነው። ራይድ ማድካለው እናንተ ናችሁ የተባላችሁት። አንተ ከፍት እዚህ ጋር ብና ትገባለህ። አንተ ደግሞ ከኋላ ትሄዳለህ። በቃ ና ራይድ ግና ግባ እንዴ ማለት ምን አይነት ቀልድ ነው? ምንድነው ቀልድ ማለት? ራይድ እኮ ነው የጠራነው። እንዴት አለ ምን አንተ ጎማ ታዲያ መፈለጋችሁ በአራት ጎማ፣ እኔ ደግሞ ቢዝነስ አይዲያ ባለ አንድ አድርጌ እንድንሄድ እኮ። ምን አይነት ቀልድ ነው ታዲያ? ምንድነው የሥራ ፈጠራ ደግሞ ኢንተርፕረነር አለሽባት ደግሞ። ታዲያ በነፃ ነው እንደምንሄደው እንዴ? ትከፍላለህ እንጂ ማስለለቶ እሺ ካንሰል ታደርገዋለህ። እኛ ተተሙት ይገላሉ። እንተ ዘነት ነገር ለምንድን ነው ካንሰል ታደርገው? ልታባራኝ አይቻል። ናግባ ወዴት ዋደረዱ ወዴት ግባ ተበላል። እንግዲህ ወደ ራይዱ ባለ 4 ጎማው ነበር የተጠራው፣ ባለ 1 ጎማው መጥቷል። በቃ አዲስ የሥራ ፈጠራ ነው ብሏል። እንግዲህ ማናቸው? ጋሽ በቄ ናቸው መሰለኝ። እስኪ ደግሞ ይሄን ሻወር ነው ምንድነው? እሺ ቆይ አሁን ውሃ ዘሮችን ሲጨርሰው ማለት ነው እንደዚህ ነው የምትታጠበው። ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈል። ነገርኩ እኮ እየሞከርኩ። እዚህ ሆነ ሞከር። አጠጣው። ምን ያረጋት ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። አረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ።
ቀጥራል። እሺ ሌላው ይሁን። በስተት መርዝ ጠጥቶ ወተት ይጠጣ ምናምን ይባላል። እንዲህ ነው። ዛሬ ሮብ ነው። መርዝ ጠጥቶች ይሙት። ሐሙስ እንመጣለን ብሏል። እንግዲህ አሪፍ ነው። ሐሙስን መጣው ከሰጡት ና እናቴ ተሞተ የኔ አይደለም። እኔ ምንም የማውቀው ነገር የለም። የኔ አይደለም። እኔ ራሱ ነው ተከትሎኝ የመጣው። ሸወለው ምን ሆነ ነው? አንተ ነህ እንዴ? ኧረ ሰላም ልልህ እኮ ነው። ምን ሆነ? ሰላም ከኔን ሳይዛጅ የእንጨቅ ልጅ አካላት እንደዚህ እርግፍ ይበል እና አትክም። ያው እንግዲህ አትፍረዱበት። ያው በአሁን ሰዓት ያው ፌስታል ይዞ መሄድ ማለት በራሱ በቃ በድንጋጤ ውስጥ ነው ሰው ፌስታል ይዞ የሚሄደው። ወይ ፖሊስ መጣ ወይ ደንብ አስከባሪ መጣ ነው። አትፍረዱበት ብቻ። እኔ እኮ ሌላ ሰው ቢለኝ አይገርመኝም። እሷ ታቀኛለች ግን ማዘር ትላለች። እሷ ሉሲ ሞተች ለታባያ ብላ ያለቀሰች ሴትዮ እኔ ማዘር ትለኛለች። የማያቀኝ ሰው እኮ ቢለኝ አያቀኝም። ለማዘርነት መብቃት መታደለው። ግን እሷ ሉሲ ሞተች ለታባያ ብላ ያለቀሰች ሴትዮ እኔ ማዘር ደፋር። ያው ለመከባበር እኮ ነው ሌላ አይደለም። በቃ አለ ማለት ነው። ማዘር አበሉ አንቺ በቃ አንቺ ማለት ነው። በቃ እሺ ቆም በኋላ የኔ ፍቅር በቃ ወገስችልሽ መጥቶሽ አንተ ደግሞ እስከዛ አሻጨታታል። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺ ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለስም ለ100 ዓመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተ ማል ለኔ እኮ ጓደኛ ሚስት ነኝ። አውቃለሁ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት እሱ እውነትህን ነው። ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ አላደርግም። ታውቂያለሽ እኔ ቸር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረክ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞሮ እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ አልሽ? አዎ ግን እሱን ሰበብ ፈጥሬ መላየት አለብኝ። መጣ እና አልሻለሁ። ዋጋ እሱልሽ መጣ። አይ መሄድ አለብኝ እኔ። ምን ነው እናቴ ደውላልኛለች። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃው ነሻል ነው ማለት yes ገላገልክ። ምን ያረክልኝ እና ያረኩት በቃ አለያያቸው ማለት ነው። ይሄ ልጅ ግን በጣም ታለንትድ ነው ማለት ዋው የሚመቸው ብቻ። እሺ ሴቭ አድርጓለሁ። አሁን ልጅ ሴቭ አድርጓል። ችግር የለም ና እስኪ አንተ ሴቭ አድርጓል። እሺ ማን ልበሉ? ከናያቱ ጻፈው። ይሄ ሴቭ አድርጓል። በህረዲን ነስረዲን በድረዲን የልጅ ልጅ እህት ወንድም አክስት ወንድም ልጅ እዛ ቤት የምትሰራው ሰራተኛ እህት ልጅ ወንድም አያት ልጅ ወንድም አክስት እህት ብለህ ሴቭ አድርገው። ምንድነው ሁሉ ምን ያደርግልሃል? አረው ዝም ብለህ ምን አገባ? ዝም ብለህ አድርገው። እኔ አደርገዋለሁ። እኔ ችግር የለም። ኧረ አባቶች ደግሞ ተው እንጂ ልጆቻችሁን አታስጨንቁ። የሁሉ ሰው ምንድነው የሁሉ ሰው ነው የሚመዘገበው ስልኩ ላይ የአንድ ሰው ስልክ ቁጥር ነው። ቆይ ግን የሁሉ ግን ባለሱቅ ወይ እንጀራ ስጠኝ እስኪ እንጀራ። እሺ በፌስታል አድርገው እንጂ በፌስታል አልሰማውም ለማለት ነው። በፌስታል እኮ ያስቀጣል። እና በምን ይዤው ልሂድ? እኔ እንጃ በምን ይዘው ተዳለ። ፌስታል ያስቀጣል። በፌስታል አልሰጠህም ወይ መጣው ጠብቀኝ እንጂ። እሺ ባለሱቅ ወይ ቆየሁባ። ቆየህ እኮ። በፌስታል እምቢ ብላችኋል። እስቲ በዚህ 3 እንጀራ አድርገው። ምጣዱን ይዘው መጣ። ኧረ ሙግዱን እረስቸው። ኧረ በቃ እዚህ ይሻላል። ፌስታሉን ይዞ በቃ እየተሳቀቁ ከመሄድ በቃ ምጣዱን ይዞ መምጣት። ግን ከምጣዱ መሶቡ ይሻላል መሰለኝ። መሶብ ይዞ ሱቅ መሄድ ነው እንጀራ ለመግዛት። ብርቄዋ ሰላም ዋል። ኧረ እኔስ መረረኝ። አንቺዬዋ መረረኝ እኮ። ምን ሆንሽ ደግሞ? ባላፈው ሴቷ ማቼ መጣ ነበር። አሁን ደግሞ ወንዱ ማቼ መጣ። እና አንቺ እኮ ዘመድ የሚወድሽ ነገር አስቤዛ ሲያልቅ ነው የሚመጡ። አንቺ ደግሞ ስታስገባ ይቸሻለሁ። ይኸውልሽ ከመግዛትማ እኮ የኔ ማየት ነው የሚቀናሽ እኮ አንቺ። አሁን በዚህች ዘይቷን ስፍር አድርገሽ ሞላ አድርገሽ ስጭኝ። እንዴው ድፍረትሽ አንቺዬ። ምን ነው ውሃ መጠየቅ እኮ ነው የምትመስይ። አሁን በዚህ ዘይት ትያለሽ? ምን ችግር አለው? እኔም ከገጠር የመጣ ነገር አለ። እሷ ልሰጥሽ። ምን ይዘሽ ደግሞ መጣሽ? ይኸውልሽ ከገጠርችን የመሰለች አገዳ ልትችልሽ። እኔ አገዱ አጣው ቢሻለው ደግሞ ምንድነው ቂጥ ነው እንዴ የምትሰጪኝ አንቺ? ቂጥም የለሽም እንዴ? ራፈር ቢ አሁን ስጪ ዘይቱን። ውጪ
አይነ ደረቅ ሌባ ውጫው አፈርቤ ደሞ ይልሽ መጣብሽ ደሞ አሲዳ ዋው ይሄ በጣም በቃ ደስ የሚል ብድር ነው። ግን የመጣው አገዳ ትንሽ ቂጡ ብቻ ሲሆን ውሃም ያለው አይመስለኝም። ይሄ ደና ሸንኮራ እንኳን ቢሆን አሪፍ ነበር። ስንብር ነው ይዘው የወጣው ለምን ለሁሉም ያው 400 ብር። እሺ ምን ገዛ? ቲማቲም 100 ብር። እሺ ድንች 100 ብር። 200 ሽንኩርት 100 ብር። እሺ 300 ሆነ። የሰጠው 400 100 ብሩ ወዴት ሄደ? ቻለ እኮ በቃ ቻለ ቻለ። በእውነት ሙቺ እያልኩሽ መች አሁንም ሽጉጡ ምን ልታረጊበት ነው? ፀጉሬ ልተኩስበት። ቻለ ብሏል እንግዲህ ቻለ ብሏል። 100 ብሩን ያው እንግዲህ የት እንዳደረገው እንጃ ብቻ በሽጉጡ ፀጉርክ ይተኮስልሃል። በቃሽ ችግር የለውም። ሁለተኛ አይለምድም ሌላ ቀን። የኔ ሐሳብና ምኞት ከልጅነቴ ጀምሮ አውሮፕላን ላይ ሆስቴስ ሆናለሁ ብዬ ነበር። አውሮፕላን ላይ አይቻልም፣ ቁመትሽ አጭር ነው። ጠባሳ በጠባሳና ይዝሉ ወንድሜ ባጃጅ ላይ ሆስቴስ ሆንኩ። በቃ ዋና ነገር ምኞት ማሳካት ነው። ምኞት ያሳክቻለሁ። እግዚአብሔር ተመስገን። ያው እንግዲህ ዋናው ነገር ምኞቷ መሳካቱ ነው። አይሮፕላን ላይ ሆስቴስ ባትሆንም የወንድሟ ባጃጅ ላይ ሆስቴስ ሆናለች። ይሄም ስኬት እኮ ነው። በቃ ይሄም ሰክሰስ ነው። ያም ደግሞ በቃ ቆይቶ ይሳካል። ይቅርታ ለዚህ አስተሳሰቤ ማለት ነው። እኔ ወደፊት አላገባም እንጂ ባገባ ብደግስ ማለት ነው። አልደግስም እንጂ ብደግስ በሽሮ ነው የምደግሰው። ሊበላ ማን በደገሰው ማን ሊበላ? ሽሮን በልተ ወደ ቤት ትገባታለህ። ድናን ዘርጥጠህ መተህ ጠቅጥቀህ ልትወጣ ሽሮን በልተ ወደ ቤት ትገባታለህ። ማን በደገሰው ማን ሊበላ? ገሶ ብላ። እኔ ሐሳብ ነው በቃ ማንም ሊሳፈጠኝ እንዳይሞክር። አመሰግናለሁ። ያንተ ደግሞ ባሰ። ጭራሽ ንዴት አለበት። ጭራሽ አላገባም ብሏል። ቢያገባ ራሱ በሽሮ ነው በቃ እያዳሜ ገሶ ብላ ተብላል። እንግዲህ ዲያባዬ ለበሬ 100 ሺህ ብር መቼም ዘይት ነው የሚሸነው ብሎ ሸጉደው ነው። አሁን ዝም ብለህ ካረድክ ረደው። እኔ አዎ አንተን ነው ሌላ አራጅ ከምጠራ አንተ ራስህ ረደው። ልጅ አይደል እንዴ? ዲያባዬ በሬ ዛሬውኑ ተገዝቶ ዛሬውኑ አይታረድም እንዴ? 100 ሺህ ብር አንዴ ገዛው። ተንከባከበው። ናሽናል ጂኦግራፊ ምናምን በቴሌቪዥን ክፈትልህ። ሰው ራሱ ምን ይላል እንዴ? አሁን ቀልዱን ተውና ካረድክ ረደው። በዛ ላይ አልጾምኩም። ሳልጾም እንዴ ፈጣሪ ራሱ ምን ይለኛል? ችግር የለም በስማም ብለህ ረደው። እንዴ እኔ አባዬ በቃ ፈሪ ነኝ እኔ። ቦቅቧቃ ነኝ። እፈራለሁ ማለት አለብኝ እንዴ? ግዴታ በቃ እኔ እፈራለሁ። ማረድ አልችልም። ኧረ ትፈራለህ? ካልዳነሽ ትሙት በጣም ነው ፈራው። ታዲያ አንድ ቤት ውስጥ ለበሬ ምን ይሰራልኛል? አንድ ቤት ውስጥ ለበሬ ምን ይሰራል? በቃ ቀጣይ የሚታረደው እሱ ነው። ሌላ በሬ አይገዛም። አድምቁላቸው በልታ ሆታ ለእናት ለአባት የተቀደሰ ገና መስገና ቸብ አድርጉት። ያው እንግዲህ ሱፍ ተወዶ ነው ሌላ አይደለም። ያው በማዳበሪያ ነው ለጊዜው። መልስ ላይ ደግሞ በሱፍ ይሆናል። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።